ሰላም እንዴት ናችሁ? እስቲ እቺን ቪዲዮ ለእነዚህ ልጆች አድርሷቸው። ሰሞኑን በሶሻል ሚዲያ ላይ ሊሳን የሚናገሩ መስሎ ብዙዎችን እያደነጋገሩ ለነበሩ ስሙ። እናንተ በሶሻል ሚዲያ ወንጌል ቢሰብክ አንድ ሰው ይፈወስ ነበር፣ ብትጸልይ አንድ ሰው ይድን ነበር፣ ብዘምር ለአንድ ሰው መልእክት ነበር። ነገር ግን ከድርቀት የተነሳ በስጋ ተነሳሽነት ወይንም በሶሻል ሚዲያ ተከታይ ለማግኘት እውቅና ለማግኘት ያለ እግዚአብሔር መንፈስ ወጥታችሁ የተከበረውን የእግዚአብሔርን ቃል እያሳደባችሁ ሊሳን እንደምናገር ሰው ሆናችሁ ይውላችሁ። ሊሳን በማንም አንደበት አይተረጎምም፣ ደግሞ አይሸመደድም። ሁለት ቃልም ሶስት ቃልም አይደለም። ትርጉሙ የአውሬም የእንስሳ የበሽታም አይሆንም። እውነተኛ ሊሳን ተናጋሪ ሰው ሊሳን ሲናገር ሾክ ያደርጋል፣ በጣም ደስ ይላል፣ ይነዝራል። በቃ ለመስማት ደስ የሚል የሆነ መንፈስ ቅዱስን ያነሳሳል፣ ዋው ያስብላል። እናንተ ግን እኔ የሚገርመኝ የእንስሳን ስም እየጠራችሁ ጩርጩራ፣ ኩኩስ ሌላችሁ ደግሞ መንጀ ፈቃዱን ላይ የሚል አለ። ይሄ ሊሳን ነው። ኩኩስ ማለት በእኛ ቋንቋ በፍየል አፍ ለሚወጣ በሽታ ነው። በሌላ ደግሞ ሚዳቆነት፣ በሌላ ቋንቋ ደግሞ እበት ነው። መንጀ ፈቃድ ደግሞ ምንድን ነው? ሊሳን ነው እንደ መንጃ መንጃ የምትለው መንጃ። እናንተ ስም ውስጥ እግዚአብሔር ማስተዋልን ይስጣችሁ። ይሄ ከምን የተነሳ መሰለ? ከድርቀት የተነሳ ነው። ትክክለኛ እግዚአብሔር መልእክት ኖሮ ከሆነ ተራራ ላይ ወጥተህ አሰብክም፣ አትጸልይም፣ ስብከትን የሚሰማ ሰው ይኖራል። ብዘምር ኖሮ ብጸልይ ኖሮ ለአንድ ሰው መልእክት ነው። ቆይ ትርጉም የሌለውን ሊሳን እንደዚህ አይነት ወጥ የሆነ ባይደዋይ በዚህ ጊዜ ላይ በቤተ ክርስቲያን ዘንድም ተቆጣጣሪ የሌላቸው ልጆች አሉ። ቤተ ክርስቲያንም ታኝታለች። ሀይ የምትል ይሄን ነገር ምንድን ነው እነዚህ ልጆች ያዝ እናድርግ የሚልልን አብያተ ክርስቲያናትም ቢሆን ካውንስልም ቢሆን በሌላ ፖለቲካ ዓለም በቢዝነስ ዓለም ላይ ናቸው። እንደነዚህ አይነት ገጠወጥ የሆነ ንግግርን መጽሐፍ ቅዱሳዊ ያልሆነ ነገር የምናገሩ ልጆችን የምናገር የለም። ግን እናንተስ እስቲ ረገብ በሉ እላችሁ። ሶሻል ሚዲያ ላይ ተከታይ ለማግኘትና እውቅና ለማግኘት ብላችሁ ይህንን ቃል ትናገራላችሁ እንጂ እናንተ ትክክለኛ የእግዚአብሔር ሰው ብትሆኑ እያወቃችሁ እንደዚህ አይነት ነገር አትናገሩ። ሊሳን ደግሞ እንደዚህ የሚባል ሊሳን የለም። የአውሬን ስም የሚጠራ እንዲህ አይነት ሊሳን አለ እንደ ብረት ብረት የሚል መንጀ ፈቃድ የሚል ሊሳን አለ እንደ ኩኩስ የሚል ኩኩስ ታውቀዋለህ። ይሄ ልጅ ደግሞ ኩኩስ ያልከው ልጅ ኩኩስ የሚል እያወቅከው ቋንቋ እኮ ነው፣ ትችልበታለህ። ሚዳቆ እንደሆነች ሚዳቆ የሚል ሊሳን አለ። ጌታ ይገሥጻችሁ። እባካችሁ ወደ አይምሯችሁ ተመለሱ። ከቅርብ ጊዜ ይሄ ፋሽን ሆኗል። የሆነ ልጅ ሊሳን ተናገረ፣ አንድ ቃል ተቀባበሉ፣ እንደሱም ይሆናሉ እያላችሁ በሶሻል ሚዲያ ላይ ልቅ የሆነውን ትክክል ያልሆነውን ነገር በመናገር ህዝብን የሚታደነባብሩ የምትቀጥሉ እንዳይመስላችሁ። እባካችሁ ተመለሱ፣ ተረጋጉ። ምንድን ነው ከቅርብ ጊዜ ወዲህ ወንጌል ትንሽ በብዙ ወጣቶች አፍ ሌላ እየሆነ ነው ያለው። የጌታን ቃል ሰምቶ እግዚአብሔር አዳኝ ነው ብሎ ለሚመጡ ልጆች መሰናክል የምትሆኑ በዝታችኋል። እባካችሁ የእግዚአብሔርን ቃል ስበኩ፣ ዘምሮ ጸልዩ። በሶሻል ሚዲያ ወንጌልን ለወንጌል እንጂ ሶሻል ሚዲያ ለወንጌል እንጂ ለወሬና ለጨዋታ ለቢዝነስ አታድርጉ። እንዲህ አይነት ገጠወጥ የሆነ ነገር ከመናገር እንኳን ሌላ ነገር አትናገር። ሰው እንዲሰማይ ከፈለግ፣ እውቅና ለማግኘት ከፈለግ፣ አንዳንድ ሰዎች እንዲረዱ ወይንም ቢዝነስ ከፈለግ ደስ የሚለውን ነገር መናገር ትችላለህ። ግን ጋጣወጥ የሆነውን ነገር ሊሳን እንደምናገር ሰው ሆናችሁ ወንጌልን የምታንቋሽሹ ከመስመር ወጥ የሆናችሁ ሊሳን ማለት በጣም የተፈራ የሚያስፈራ ነው።
መጽሐፍ ቅዱስ ያስቀመጠ ነገር አለ። ተርጓሚ ከሌለ በጉባኤ መሃል ሊሳን ተናጋሪ ዝም ይበላል። በሶሻል ሚዲያ ላይ ከሊሳን ምን ታገኛለህ? ከሊሳን እኮ ምንም ትርጉም የለውም። ሊሳን ተናጋሪ ራሱን ያጽናናል እንጂ ህዝብን ያጽናናል። ትንቢትን ብናገር ግን ህዝብን ያጽናናል። ቆይ ንገረኝ እስቲ እንደ ከኩኩስ ጩርጩራ ማለት እኮ ጨበራ ጩርጩራ ነው። እንደ አይነት ሊሳን አለ እንደ እባካችሁ አትድረቁ፣ ተመለሱ። እንደ ጫንጩ ያልከው ልጅ እስቲ መልሰኝ፣ እችን እስቲ ግባ እስቲ እንደዚህ ላልትላል ሆነ ኩኩስ ብለህ እንደዚህ እንደ ወላይተኛ ሊሳን ማድረግ ከባድ አይደል? ሊሳን ካልቻልክ ተው፣ እግዚአብሔር ሊሳን እንዲሰጥ ጸልይ። ግን ሊሳን ተናጋሪ መስላችሁ ህዝብን የምትበጠብጡ ህዝብ እንዳይረጋጋ የሚታደርጉ በጣም ከባድ ነው። እባካችሁ ተረጋጉ። እባካችሁ ወደ እግዚአብሔር ተመለሱ። እግዚአብሔር ማስተዋልን ይስጣችሁ። እንደዚህ አይነት ነገር ጥሩ አይደለም። ሌላ ደግሞ ይህንን ቪዲዮ የሚሰሙ ሁሉ ምናልባት በየአጥቢያ ያላችሁ ቤተ ክርስቲያናት በተቻላችሁ መጠን እስቲ ወደ ቀድሟችሁ ተመለሱ። የሚታቀውን ወጣት በጣም አልፎ የሚሄደውን ለመቆጣጠር ሞክሩ። አሁን ቤተ ክርስቲያን ሌላ ቦታ እየሄደች ነው። ባይደባይ አሁን ከቅርብ ጊዜ ወዲህ የምነሱ አገልጋዮች ተቆጣጣሪ የሌላቸው ናቸው። የልባቸውን መናገር የሚችሉ ናቸው። እናንተ ካልቻላችሁ እኮ ከአቅማችሁ በላይ የሆነ ቤተ ክርስቲያን የማታውቀውን ሰው ህግ አለው። መንግስት በሃይማኖት ጣልቃ አይገባም እንጂ ከሃይማኖት ውጪ የሆነው ህግ ይቆጣጠረዋል። ለመንግስት አሳልፋችሁ ስጡ። እንዴ ምንድን ነው? ግዴታ ነው ህዝብን የሚበጣብጥ ከአይምሯችሁ በላይ የሆነው። ስለዚህ እንደዚህ አይነት ወጥ የሆነ ስራ የሚሰሩ ልጆች ብትቆጠቡ ይሻላቸዋል። እንደ ድሮ አይደለም። መንግስት ወጥ የሆነውን ነገር ሁሉ እየተቆጣጠረ ነው። አሁን እንደ ድሮ ዝም ብሎ እንደዚህ እንደዘፈናቸው የሚቀጥል እንዳይመስል። ካልተመቸ ዝፈን ይሻልሃል። እዛ ወደ ዓለም ሄደን ዝፈኑ። ለቢዝነስ ጥሩ ተከታይ ታገኛላችሁ። ነገር ግን ሊሳን ተናግሬ እድገትን ላገኝ ብላችሁ ይሄ ከየት እንደመጣ ታውቁታላችሁ? ቅርብ ጊዜ እውቅና ያገኘ አንድ ልጅ አለ። መጽሐፍ ቅዱስን እየበላ አንዳንድ ነገሮችን እያደረገ ወጥ የሆነ ስራ እየሰራ እውቅና አግኝቷል። እሱን ተከትላችሁ የተነሳችሁ ሰዎች እሱ ራሱ ከዚህ በኋላ በእንደዚህ መልክ አይቀጥልም። አንድ ነገር ይወቁ። በፕሮቴስታንት፣ በሙስሊም፣ በክርስትና ወይም በክርስቲያን በኦርቶዶክስ ከነዚህ ከሶስቱ ወይንም ኦንሊ ጂሳስ ከነዚህ ውጪ የሆነ ከመስመር ውጪ ሆኖ እንደ ልቤ ልሁን የሚለው እንዳይቀጥልም። ምክንያቱም ወጣ ያለ የማይታወቅ ሃይማኖትን ለማንቀሳቀስ የሚንቀሳቀሱትን መንግስት ያገኛቸዋል። ካገኘ በኋላ ጥሩ ትምህርት ተምሮ ይወጣሉ። ግን ያ እስከሚሆን ከአሁኑ ብትረጋጉ ይሻላል፣ ብትመለሱ ይሻላል። እናንተም ደግሞ በሰፈር ያላችሁ ብትነቁ ይሻላል። ምክንያቱም እግዚአብሔር የማይከብርበት ስራ ስትሰራ ዝም ብላችሁ ቸገረኝ ብላችሁ የሚታዩ ነገ ደግሞ ትልቅ ቦታ ሲደርስ ትልቅ ሲሆን እንዲያደርግ እንደዚህ አይነት ሰው አለ አግደናል ከምትሉ እስትንቁ። ከአሁኑ ነገሮች ጥፋት ከልክ ካለፈ በኋላ ካለ አንድ ሰው ክፉ እየሰራ ዝም ብለን እናያለን። ካደገ በኋላ ኤኬሌ እኛ ቸርች አይደለም አግደናል ማለት አይቻልም። አንድ ጥፋት አድጎ ቀንድ አብቅሎ ከሚወጋህ ከአሁኑ ብትቆጣጠር ይሻላል እላለሁ ለቤተ ክርስቲያናት በየአካባቢ ያላችሁ። ስለዚህ ሌሎቻችሁ ደግሞ እንዲህ አይነት ጋጠወጥ የሆነ ከወንጌል ውጪ የሆነውን ስራ ለመስራት የምትነሱ እንደዚህ አይነት ነገር እግዚአብሔር አይወድም። ግን የትም አትደርሱ፣ የትም ጌታ ምስክር የትም። ስለዚህ ህዝብን አታሰናክሉ። ባይደዌ አንድ ነገር ተጠንቀቁ። ከዛኛው ቤተ ሃይማኖት ወደዚህ ቤተ ሃይማኖት ስም ለማጥፋት ስልጣን ወስደው ተምረው እንዴት ስማቸውን እናጥፋ፣ ሰው እንዲጠላ እናድርግ ብለው ወደ ጴንጤ ሃይማኖት የተቀላቀሉ ወጣቶች ወንዶችና ሴቶች አሉ። ጴንጤ ሳይሆኑ የጴንጤን ስም ለማጥፋት ለማጥለሸት የገቡ አሉ። እንደዚህ አይነት ልጆች እንዲህ አይነት ጥፋት ሲሰሩ ማየት ጥሩ አይደለም። ብትነቁ ይሻላል ነው የምለው። ስለዚህ ጌታ ማስተዋልን ይስጠን። እንንቃ። በክርስቶስ ፊት እውነተኛውን ወንጌል ስበኩ። ሚዲያ እኮ ሶሻል ሚዲያ ለወንጌል እናውል።